በሀገራችን ኢትዮጵያ ከጥንት ጀምሮ በየቤቱ የሚዘወተሩ የአዘቦትና የበዓል ቀናት ባህላዊና ማህበረሰባዊ መስተንግዶች ውስጥ የድፎ ዳቦ መቁረስና የቡና መጠጣት ሥርዓቶች ትኩረት የሚሰጣቸው አስደሳች ክንውኖች ናቸው። የአሜንት ኃላፊነቱ የተወሰነ የግል ማህበር ከባህልና ስፖርት ሚኒስቴር ጋር በመተባበር የሚያዘጋጀው የሺጋብቻ ካርኒቫልና ኤክስፖ ፕሮግራም በትልቆቹ ድፎ ዳቦ፣ የረጅም ኬክ ቆረሳና የቡና ጠጡ መስተንግዶ ትዕይንቶች የታወቀና የሚናፈቅ ልዩ የሆነት ዝግጅት ሆኗል። የሰርግ ድፎ ዳቦ ቆረሳና የቡና ጠጡ ሥርዓቶች የአንድነት፣ የአሳታፊነት፣ የሙሉነትና የቤተሰባዊነት ምልክት የሆኑ የኢትዮጵያ ባህላዊ ማዕድ አካሎች ናቸው። ለሺጋብቻ 2017 ተጋቢ ጥንድ ሙሽሮች ክብር የተዘጋጁ የድፎ ዳቦ፣ የኬክና የቡና አሰራር ቅርጾች በርዝመት የተዘጋጁ የተለያዩና ደረጃቸው ከፍ ያሉ እንዲሆኑ ተደርገው ተሰናድተዋል። የ2017 ድፎ ዳቦ ሰርጎ የተከናወነበትን ዓመተ ምህረት ለማሰብ 2017 ኪሎ ግራም ዱቄት የፈጀ ሆኖ የተሰራ ሲሆን ኬኩም በ20 ሜትር ርዝመትና በ640 ኪሎ ግራም ክብደት ተሰርቷል። ትልቁ ድፎ ዳቦ፣ ኬክና ቡና የሺጋብቻ 2017 ጥንድ ሙሽሮች በትልቅ ኩራትና ደስታ የሚያደንቋቸው ሁሌም የሚታወሱ የሙሽርነት ቀናቸው አይረሴ ትዝታዎች ሆነዋል። ትልቁ ድፎ ዳቦ፣ ረጅሙ ጣፋጭ ኬክና 12000 ሲኒ ልዩ የቡና ድንቅ ጣዕም ተዘጋጅተውና በተዋበው የአድዋ መታሰቢያ ሙዚየም ተስተናግደው በዕለቱ ሙሽሮች፣ ቤተሰቦችና ተጋባዥ እንግዶች ከፍተኛ አድናቆትን አትርፈዋል። ለሺጋብቻ ካርኒቫልና ኤክስፖ 2017 ዝግጅት ድምቀትም ድርሻቸው ከፍ ያለ ሆኗል። እነዚህ ለሺጋብቻ ካርኒቫልና ኤክስፖ 2017 ልዩ ምልክት የሆኑት ክንውኖች በጊነስ ቡክ ኦፍ ሪከርድስ የሚመዘገቡ የሀገሪቱ ታላቅ የቱሪስት መስህቦች ሆነዋል።